እናቶችም ገንዘብ እንዲረዱ አይደለም ወይ ኮሜዲያን እሸቱ ያን ቪዲዮ የሰራው? ጥሩ ነው። እንግዲህ ጥያቄያችሁ ጥሩ ነው። ዋልባ በነገራችን ላይ ያንድ ሰው ገዳም አይደለም፣ የተወሰኑ የኢትዮጵያ የዓለም ገዳም ነው። የዓለም ገዳም ተከታታዮች በያላችሁበት ሰላማችሁ ብዝት ይበልልኝ። ዳይ መልስ ሰጥተዋል እና የወልድባ አባቶች እየከሰሱበት ያለ ርዕስ ደግሞ ሁለቱ በተመለከተ ቪዲዮ ይዤላችሁ መጥቻለሁ። እናንተ ደግሞ ላይክ እያደረጋችሁ ግቡ። ለቤታችን እንግዶች የሆናችሁ ደግሞ ሳብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ። እሸቱ መለሰ ስለ የተከሰሰበት ያለ ጉዳይ ሚሊዮኖች ሲሰበሰብ ኮሚሽን ይቀበላል ተብሎ በተከሰሰበት ርዕሰ ጉዳይ ከ6.1 ሚሊዮን ዶላር እስከ መቄዶንያ 200 ሚሊዮን ብር አባቶችና የበጎ አድራጎት ድርጅቶች ወጣችሁ ተናገሩ ሲል ተማጽነዋል። ተወዳጁ ኮሜዲያን እሸቱ መለሰ ወይም ዶንኪ ቲቪ በምናውቀው በተለያዩ ጊዜያት ለገዳማት ለተቸገሩ ወገኖች እና ለበጎ አድራጎት ድርጅቶች ስለ አሰባሰባቸው ሚሊዮኖች በሚቆጠሩ ገንዘቦችና እርዳታዎች ዙሪያ ጥብቅና አነጋጋሪ መልእክት አስተላልፈዋል። እሸቱ እንደሚለው ዶንኪ ቲቪ በሚሊዮን የሚቆጠሩ ዶላሮችና ብሮች ለተለያዩ አካላት ሲሰበስብ ኮሚሽን ወይም ፐርሰንት ተከፍሎታል ያውቃል የሚል ጠይቋል። እውነቱ ወጥተው እንዲናገሩና ግልጽ መግለጫ እንዲሰጡ ደግሞ ጠይቋል። እሸቱ ባስተላለፈው ጥብቅ መልእክት ላይ የረዷቸው በርካታ አጋጣሚዎች በጥልቅ አንስተዋል። ለአሜሪካው ገዳም የተሰበሰበው 6.1 ሚሊዮን ዶላር እና ለሰቆጣ አቡነ በርናባስ የደረሰው ከ10 ሚሊዮን ብር በላይ 31 በሬዎችና ሙሉ እህል በቦረና ለቀይ መስቀል ማህበር የተሰራጨው ደግሞ የ8 ሚሊዮን ብር እህል ለደብረ ሊባኖስ ገዳም የገባው ደግሞ ከ34 ሚሊዮን ብር በላይ እህል ሰብስቦ አስረክቧል። ከዚህ በተጨማሪ ደግሞ መቄዶንያው ዶክተር ቢኒያም በለጠ ጋር በመሆን ደግሞ በ3 ቀን ውስጥ የተሰበሰበው ከ150 እስከ 200 ሚሊዮን ብር መሰብሰብ ተችሏል። ከዚያ ሁሉ ሲደረጉ ደግሞ ለዶንኪ ቲቪ የተከፈለ ድንቡሎ ሳንቲም አለ ወይስ በነፃ ነው የሰራ ነው ሲል ደግሞ ጠይቋል። ኮሜዲያን እሸቱ ይህንን አሁን ላይ ማንሳቱ ለሁለት ዋና መልእክቶች እንደሆነ ይናገራል። ህዝቡ አሁንም ሆነ በቀጣይ ለሚሰሩ የበጎ አድራጎት ስራዎች የሚሰጠው ገንዘብ ወዴት እንደሚሄድና ለእሸቱ ሳይሆን ለተቸገሩት እንደሚደርስ እርግጠኛ እንደሆነ ከስር የሚመጡ ወጣቶች በዲጂታል ሚዲያ ማገልገል ማለት ምን ማለት እንደሆነ በትክክል እንዲረዱ መልእክት አስተላልፏል። እሸቱ ከመቄዶንያ ዶክተር ቢኒያም በለጠ ከኢትዮጵያዊ ጃንደረባ ትውልድ ከብፁዓን አባቶች አቡነ ቴዎፍሎስ፣ አቡነ በርናባስ፣ አቡነ ዲሜጥሮስ ከደብረ ሊባኖስ ከጥቁር ውሃ ማርያም አካላት በቪዲዮ እና በደብዳቤ የተደገፈ ግልጽ መግለጫ እንጂ ዝምታ እንደማይፈልግ አስታውቋል። አሁን እውነቱ ወጥታችሁ ካልተናገራችሁ ደግሞ ህዝቡ እሸቱ ገንዘብ ተቀብሏል ብሎ እንዲያስብ ያደርጋል በሚል ጠይቋል ሲል መልእክቱ አጠናቋል። በዚህ ማለት ነው የእሸቱ መልስ እንደዚህ ነው።
ይህ የወጣቶችና የበጎ አድራጎት ስራ ግልጽነት ጥያቄ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። እያየነው እንደሆነ እናንተስ ምን ሀሳብ አላችሁ? ምን አስተያየት አላችሁ? በኮሜንት ጻፉልኝ። ውድ ተከታታዮቼ የዛሬ እዚህ ይመስል ነበረ። የወልድባ አባቶች ደግሞ እንዳያችሁበት በቪዲዮ እንደዚህ እያሉ ነው። ብቻ አከራካሪ ጉዳይ ሆኗል። የዛሬ ቪዲዮአችን ይሄ ይመስል ነበረ። ላይክ ሰብስክራይብ ደግሞ አትርሱ ወገኖቼ። ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነግረ ነው። እንደውም እሸቱ አፈቀላጤ ነው። በጣም ከሚገርመ እኛኛ ሲመጣ ጎንበስ እያለ እሻባች በጣም ለስላሳ እንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጥኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ከኛም አልፎ ተርፎ በጣም ከሚገርመው ነገር አባቶቻችን አብረታንት እነሱ እዚያው ለስራ ለተልኮ ለማህበር ተልኮ አዲስ አበባ ሄደው ያንን ቪዲዮ ሲያዩ ገርሟቸው በጣም ተጸጽተው ሄደው ጠይቀውት ነበር። በእናንተ ሚዲያ አስተላልፈዋል። በእርሶት ሚዲያ ሲያስተላልፉ ዋልባ የሴት ገዳም የሚባል ነገር የለም፣ ይሄ ስህተት ነው፣ የታሪክ ብልሽት ነው፣ ለገንዘብ ማሰባሰብ ተብሎ የሚደረገው ነገር ታሪክ ያጠፋል። ምክንያቱም በሆነ ስህተት በሆነ አጋጣሚ ታሪክ ይቀየራል። የዋልባ ታሪክ ደግሞ ምንድነው? ለምሳሌ ጳጳሳት ፓትርያርኩ ቢመጡ ዋልባ ላይ እንደገቡ ስጋው መቀበል አይችሉም። ጳጳሱ እንግዲህ ጳጳስ እንኳን የራሱ ሕግ አለው። ለምን ቢባል ከገቡ በኋላ 40 ቀን ቋርፍ መጨበጥ አለባቸው። ስምረት አበው ከአበው ልጅነት ከአበው አንድነት መቀላቀል አለባቸው። ይሄ ሕግ ነው። ማንም የማይደፍረውን ሕግ ነው ሲያበላሽው ማለት እንደ ድራማ ነው ሰርቶበት ሄደ። በተለይ እኛ በጣም ያዘነው እኛ ያንን ነገር ሁሉ ሲቀርጽ ቢያሳየንስ። አሁን ሴቷን እያሯሯጠ በዚህ በጫካው በተቀደሰ ቦታ ላይ ፊልም ይመስል ነገር በጣም በሚያሳዝን ያን አይቶ ያላለቀሰ ማህበር ያላለቀሰ መነኩሴ የለም። ለሱ እኮ ይቅርታ ጠይቆ ይቅርታውን ተቀብለው ቀደም ሲልም እንደጀመሩት የአብረንታንት አባቶች በቢሮ ሄዶ ይቅርታን ተቀብለናል ብለው ባርካውት ተመልሰዋል። በአንድ ጉዳይ 2-3 እንዴት አልብየከ ነው። ጥሩ ነው። ሰውየው ባህሪው ምንድነው? አንደበቱ ለስላሳ ነው፣ ሲናገር ቀልጣፋ ነው። እኛ ያየነው አናውቀውም። ከዚያ በፊት አባቶችን የሚል ዝቅ ይላል። እነሱ እንዴት እንዳሳመናቸው ነው አሁን እኛ ነው የገረመን። እነሱን ሰራሱ ወስዶ እንዴት እንደሸወዳል። እኛ እንደሸወደን እኛ እንዳታለል እነሱንም አታሏቸዋል። ምክንያቱም ምንድነው ያታላቸው? በእርሶት ሚዲያ ምንድነው ብሎ የነበረው? አይ እነዚህ አባቶች ሲያስተላልፉ ስህተት ነው፣ እሸቱ ዋልባን ቀበር ጥሩ አይደለም፣ ጥሩ ነገር አልተናገርም፣ የሴት ገዳም ብሎ ማስተላለፉ በፍጹም ተቆጭተናል፣ እኛ በዚህ በኩል በጣም ተናደናል ብለው አባቶች አስተላለፉ። በየትኛው መንገድ ገፍቶ በየትኛው አማርኛ እንዳሳመናቸው ግን አናውቅም። ከሆነ ቀን ቆይታ በኋላ ሄደው አይ አንተ እኮ እንደዚህ ነህ እንደዚህ ቅልስልስ ብለው እንደው አንተ ማትወቀስ ሰው ነህ ለስራ ብለህ ለልማት ብለህ ነው። ለልማት ተብሎ ለገንዘብ ተብሎ ታሪክ አይለወጥም አይቀየርም። ቪዲዮ ሲጀምር ግን ያን አባቶች በቢሮ የባረኩበት ቪዲዮ ስልክ ተደወለልኝ አባቶች መጡ ተባልኩ ብሎ ነው የሚጀምረው። በቢሮ ሴኩሪቲ ካሜራ ይሄ ሰርቪላንስ በሚከታተልበትም ቀድመው አባቶች ሲመጡና አረንግዶች መተዋል ተብሎ ሲጠራ ነው የሚታየው። ቀድመው እነሱ ሂደው እንጂ እሱ አሳምኗቸው ወይ ጠርቷቸው ወደ ቢሮ እንዳልሆነ ቪዲዮ ያሳያል። ሌላ የሚያውቁት አለ? እሱ ነው የሚጠራቸው። ምክንያቱም በዋልባ አይነ ነው የመጣው። ዋልባ ማንም ያልደፈረውን እሱ ታሪክ ቀይሯል። የዓለም ሕዝብ ይቃወመዋል። ኦርቶዶክሳውያን ለምን የሚል ጥያቄ ያነሱበታል። ምክንያቱም ብዙ ዓለም ብዙ አብዛኛው ዓለም ያውቃል። እንግዲህ የማያውቁት እንዲደናገሩ ነው ያን የለቀቀው እንጂ ዋልባ የሴት ገዳም የሚባል ነገር ፈጽሞ እንደሌለ ይታወቃል። ዓለም ያውቀዋል። ምክንያቱም ስርዓት አበው ሕግ አበው እያስቀመጠ ነው። እንኳን ተደጋጋሚ ነገር እንኳን የሴት አንስት የከብት አንስት አይሻገርበትም እየተባለ እየተነገረ ያ ነገር ራሱን ነው የተከላከለ። ኮሸቱ ምላሽ አልሰጠም። በዚህ በዋልባ በለቀቀው ቪዲዮ ምናምን ላይ ሙሉ ምላሽ አልሰጠም። ራሱን ግን አድኗል። ራሱን ተከላክሏል። እኛን አባቶች ደግሞ እንደኛው ነው አታሏቸው ነው። እኛን አታሉን እኮ ነው። አይቀረጽም ነው ርዕስ ነው እንዴ? ለእናንተም እኮ ፕሮጀክት ልለቅላችሁ የሆነ ነገር ገቢ ማሰባሰቢያ ላደርግ ይሄ ላደርግላችሁ ብሎ አታል መስሎን ነው። እዚህ ጋር ጥያቄ ላንሳ። አይቀረጽም ክልክል ነው ብለነው ነበረ። አይ እኛ እኮ ለእናንተ ለፕሮጀክቱም ለእናንተም እናደርጋለን። ለእናንተ ሲሆን ይቀረጻል፣
ለነዛ ሲሆን አይቀረጽም፣ ለእናንተ ሲሆን ይከለከላል፣ ለነዛ ሲሆን አይፈቀድም አይነት ነገር ነው። ያ አይደለም እንግዲህ ሐሳቡ እንዳይጋጭብህ እሺ ያብራሩ። ምንድነው የምናደርገው? መጥቶ እሷ ያመጣችው የሴቶች የደናግል ገዳም ዋልባ ዳልሻ ብላ ነው ያመጣችው። ያን ታሪክ ደግሞ ቀጥታ ተቀርጾ ከዓለም ጆሮ ሊደርስ ነው፣ ከምእመናን ከኦርቶዶክሳውያን ጆሮ ሊደርስ ነው። ለምሳሌ ዋልባ እንዴት የሴት ገዳም አለ? አዲስ ምዕራፍ ነው። ይሄ አዲስ ነገር፣ አዲስ ግኝት፣ አዲስ ነገር ነው። ስለዚህ እንዴት ከኦርቶዶክሳውያን አእምሮ ሲደርስ ዋልባ የሴቶች ገዳም የሚለው ነገር ከየት መጣ የሚል ጥያቄ ይመጣል። ስለዚህ ያንን ነገር ነውር ነው ባክታዋል ነው። ስለዚህ ምንድነው ያለን? አይ ከመጣው አይቀር ከደከምኩ አይቀር አለን። እስኪ ያለውን ታሪኩን እውነታውን ነገሩን፣ ለእናንተም ፕሮጀክት አንዳንድ ነገር የሚያስፈልጋችሁን ገዳሙን ላስተዋውቀዋል። አሁን ከገንዘቡ ላይ አይደለም እኛ ትኩረት ያደረግነው። ተቀርጸናል። አሁን ብዙ ቆርጦ ነው ያስቀረው። ብዙ ነው የተቀረጽነው የነበረው። ብዙ ንግግር ነበር፣ ብዙ ቀረጻ ነበር። እሱን ቆርጦ አስቀርቶታል። ለምሳሌ አቡነ ሳሙኤል ቤተክርስቲያን ላይ የተወሰኑ ሴቶችን ጠራን። እነሱ በምዕራብ እኛ በምስራቅ አካባቢ ሆነን ተቀረጸ። ስንቀረጽ አባታችን እውነቱን ነግረውታል። አደራ ልጄ በዋልባ ሕግ የሴት ገዳም ብለህ እንዳታስተላልፍ። በዋልባ ስርዓት በዋልባ ሕግ ፈጽሞ ሴት የሚባል ነገር የለም። እነሱ ጥገኞች ናቸው፣ አፈር ጠባቂዎች ናቸው። እህል ቤት ላይ የሚቀመጡት በእኛ ስር ታዘው ነው የሚኖሩት። ሰቋርንም አብረታንተንም እንደምሳሌ አንስተን አናግረነዋል። ምክንያቱም ሰቋርም አብረታንቱም እናቶች አሉ፣ ግን በአባቶች ስር ሆነው እና ሰዎቹ ለገንዘብ ብለው እንዳያታልሉህ እስከዚህ ድረስ ተነግሮታል። እሺ ብለን እንሄደው። እሺ አባቶች እሺ እንደው ከመርገም ዳንኩኝ እንደው ልቀሰፍ ነበር ወዘተ ብዙ ነገር ብሎናል። ስለዚህ እሸቱ እኛን አይደለም ያታለለው፣ ራሱ ነው የተታለለው። ይሄን ሁሉ ግዙፍ ማህበር አታሏል።